የትኛው ፊደል ማገጣጠም እንዳለብን እሱ ነው ዋናው ነገር ማወቅ ያለብን እንጂ ፊደላት በመደርደር ትክክለኛ ቃል መመስረት አይቻልም ማለት ነው። የ ደ ጀ ገ ጠ ስማቸው ነው። ይሄ የመጀመሪያ ፊደላቶች እንዴት እንደሚጠሩ ምናልባት ይሄ ፊደል ብዙዎቻቸው ያስቸግራቸዋል፣ ግን ያን ያህል አንጠቀምበትም። ብተውትም ያን ያህል ኢፌክት የለውም። ይሄኛው ላይ ያለው ይሄኛው ሀ ይባላል። ይሄኛው ሀ እዚህ ላይ ያለች ደግሞ ዠ ትባላለች። እቺኛዋ ዠ እዚህ ላይ ያለችዋ ደግሞ ጀ እንኳን አከብድም። ደጋግማችሁን አንብቦትና አሁን ወደ ቃላት መሰረታዊ እንሂድ። ለምሳሌ ጋዜጣ ይህን ፊደል ስናጣምር ይህን ቃል ስናጣምር የተጠቀምንባቸው ቃላቶች ማን ነው? አንደኛው ጋ ነው። ገቤት እንሄድና ያው አራተኛው ጋ እዚህ ጋር አለ። ገ ጉ ጊ ጋ አራተኛው ጋ እንወስዳለን። ዜ ስንል ደግሞ አምስተኛ ላይ ያለችዋ እያነበባችሁ ስትሄዱ ትደርስበታላችሁ። እችኛዋ ዜ። ከዛ ጣ ስንል ደግሞ አራተኛ ጠ ጡ ጢ ጣ አንድ ላይ ጋዜጣ። ቀጣይ የሚሆነው ዘገየ ለሚለው ደግሞ በመጀመሪያ የምንጠቀመው ማን ነው? የዘ ቤት ነው። ዘ ፊደል ይሄኛው ነው። ከዛ ገ ነው። ገም የመጀመሪያው ነው። እችኛዋ ገ እንወስዳለን። አሁንም የመጀመሪያው ነው። ሶስቱም የመጀመሪያ ናቸው። ስለዚህ ምንም የሚከብድ ነገር የለውም። ሶስቱም ዘገየ የሚለው ከዘ ሶስተኛ ማን ነው? ከዘ አንደኛው፣ ከገ አንደኛው፣ ከየ ደግሞ አንደኛ ወስደን ዘገየ የሚለው ቃል እንደዚህ መጻፍ እንችላለን። ቀጣይ የሚሆነው ገዳይ ለሚለው ደግሞ በመጀመሪያ ገ ስንጽፍ እቺ ገ ናት። ከዛ ቀጥሎ ያለው ማን ነው? ደ ደግሞ አራተኛ ነው የወሰደው። ደ ዱ ዲ ዳ እቺ ዳ ወሰድን። የ ደግሞ ስድስተኛ ነው የወሰደው። የ ዩ ይ ያ የ ይ እቺኛዋ ይ እንወስዳለን። አንድ ላይ ሲሆን ገዳይ የሚል ቃል እንመሰርታለን። ስለዚህ እነዚህ ላይ ያሉት መጀመሪያ በደንብ አንብቧቸው። ከዛ በኋላ ደግሞ በድምጽ እየተከተላችሁ ፊደላቶቹ ማጣመር ነው። ቀጥሎ ያለው ማን ነው? ዘውድ ለሚለው በመጀመሪያ እችኛውን እንወስዳለን። ዘ ስንል የመጀመሪያው ስለሆነ፣ ስንል ግን የወቤት ስንተኛ ነው የሚያመላክተው? ስድስተኛ ነው። ስለዚህ እዚህ ጋር ያለችዋ ወጋ ሄደን እዚህ ላይ ያለችዋ ው እንወስዳለን። ቆጥረን ስድስተኛ ላይ እናርፍና እችኛዋ ው እንወስዳለን። አሁንም ድ ነው የምንወስደው። ድ ዝ ስንል ስድስተኛ ናቸው እነዚህ ሁሉም። ስለዚህ ድ የሚለው ቃል ፊደል ከዚህ እንወስደዋለን፣ ከስድስተኛው ማለት ነው። እዚህ ላይ ያለው ቀጥሎ ያለው ማን ነው? ወዳጅ ለሚለው ደግሞ በመጀመሪያ ወ እንወስዳለን። እዚህ ጋር ያለላችሁ። ቀጥሎ ያለው ደግሞ ማን ነው? ዳ ነው። ዳ ደግሞ ስንል በድምፁ ከምንረዳው አራተኛ ነው አይደለ? እችኛው አራተኛ እንወስዳለን። ጅ ስንል ደግሞ ስድስተኛ፣ የጀቤ ስድስተኛ እንገባና ጅ እንወስዳለን። አንድ ላይ ወዳጅ። በመቀጠል ጉዳይ። እዚህ ላይም ተመሳሳይ መንገድ ነው የምትሄዱት። ጉ ስንል የገቤት ሁለተኛ ነው። እዚህ ጋር ያለላችሁ ጉ ትወስዱታላችሁ። ከዛ ቀጥሎ ያለው ማን ነው? ዳ ነው። ዳ ስንል ደግሞ የደቤ ስንተኛ ነው? አራተኛ ነው። ስለዚህ ዳ እንወስዳለን። ጉዳ። ቀጥሎ ያለው ማን ነው? ይህ ነው። ጉዳ ይህ ደግሞ የየ ስድስተኛ ማለት ነው። ይህ ስንል ስድስተኛ ነው ከድምፅ እንደምንረዳው ማለት ነው። ስለዚህ ይህች እንወስዳለን ማለት ነው። አንድ ላይ ጉዳይ። ቀጣይ የሚሆነው ከድጃ። እዚህ ላይ ደግሞ ከሚለው የመጀመሪያው ነው። ከላይ ሂዱ መጀመሪያ ላይ ያለው ከንወስድና ከዛ ድ እንወስዳለን። ድ ስንል የደ ስንተኛ ነው?
የደ ስድስተኛ ነው። ከድ ጃ ደግሞ አራተኛ። ጀ ጁ ጂ ጃ አንድ ላይ ከድጃ ከድጃ። ስለዚህ በዚህ መልኩ ከነዚህ እያጣቀስን በመጀመሪያ መለማመድ አለብን። ወደ ዋናው በራሳችን እንድንጽፍ መጀመሪያ በዚህ መልኩ መሄድ አለብን። ቀጣይ የሚሆነው አዋዜ አዋዜ የሚለው አዋዜ ሁለት አይነት አሉ። አንደኛው የኛው አ ነው። ሁለተኛው ደግሞ ባለፈው አይተነዋል። ይሄኛው አ ነው እንደዚህ አይነት በዚህ መልኩ የሚጻፍ። ስለዚህ እዚህ ላይ ይሄ እንደ አ ነው የወሰድነው። ወ ደግሞ ወ ስንል ዋ አይደለ? የወ ቤት አይደለ? አራተኛ ዋ እንወስዳለን። አዋ ስንል ዋ ስንል አራተኛ ነው። ዜ ስንል ደግሞ ዘ ዙ ዚ ዛ ዜ። ያው ድምፁ አምስተኛ ላይ ስንደርስ እናገኘውና ወጥተን እዚህ ጋር ውስጥ ወጥተን መጻፍ ነው። ስለዚህ አንድ ላይ ሲሆን አዋዜ። ቀጣዩ ጠገዴ 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 ስንል ምናልባት ማታውቁት የቦታ ስም ነው። ይሄ አዲስ ቃል እንዳይሆንባችሁ የቦታ ስም ነው። ጠ እዚህ ጋር ያለላቸው ሶስት እግር ባለ ሶስት እግሩ ጠ። ከዛ ገ ገ ስንል ደግሞ የመጀመሪያው የኛው ገ እንወስዳለን። የመጀመሪያው ገ። ዴ ስንል ደግሞ የደ ቤት ስንተኛ ነው? አምስተኛ። ደ ዱ ዲ ዳ ዴ የደ ቤት አምስተኛ ወሰድን። ጠና ገ የመጀመሪያ ናቸው። ጠገ ስንል ምንም አይነት አናባቢ የለውም ማለት ከአንደኛ የዘለለ አናባቢ የለውም። ስለዚህ ሁለቱም አንድ አይነት ናቸው። ዴ ስንል ደግሞ አምስተኛ ሆነ አንድ ላይ ጠገዴ። ቀጥሎ ያለው እጣ እጣ ስንል በመጀመሪያ የአ ቤት ነው የምንሄደው። አ ኡ ኢ አ ኤ እ ደረስን። ስለዚህ አገኘን አገኘን። ከዛ በኋላ ማነው? ጠ ቤት አራተኛ ነው። ጠ ጡ ጢ ጣ ጤ ጥ ጦ። የምንፈልገው ግን ማን ነው? መሀል ላይ ያለው አራተኛ ጣ ነው። ጣ ስንል አገኘ ነው እንወስደዋለን አንድ ላይ እጣ። በመቀጠል የምናየው አዞ 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 ስንል በመጀመሪያ ይሄኛው አራተኛ ወሰድን። አንደኛ መውሰድ ይቻላል ድምጻቸው አንድ ስለሆኑ። ይሄኛውም አ ነው ይሄኛውም አ ነው፣ ግን ይሄ ወስጃለሁ አ። ከዛ ዞ ዞ ስንል ሰባተኛ ነው። ከድምጽ እንደምንመለከተው ሰባተኛ ፊደል እንወስዳለን። አዞ አዞ ብለን ስንጽፍ በዚህ መልኩ ሁለት አይነት አሉ እንዳትሸወዱ። ይሄኛው አለ አ፣ አንደኛው አ ደግሞ ባለፈው አይተነዋል። ቀጥለን የምናየው ጎጆ 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 ስንል በመጀመሪያ የገ ቤት ማን ነው? ሰባተኛ ነው። በድምፁ ከምንረዳው ጎ አይደለ? ጎ ስንል ሰባተኛ ነው። አሁንም ጆ ስንልም ሰባተኛ ነው። ሁለቱም ሲጣመሩ ምን አይነት ድምፅ ይሰጡናል? ጎጆ ጎጆ። የገ ቤት ሰባተኛው የጀ ቤት ሰባተኛው ሁለቱም አንድ ላይ ጎጆ። እሺ ቀጥለን የምናየው ደግሞ ጌጥ ጌጥ ስንል የገ ቤት ስንተኛ ነው? አምስተኛ ነው። ጌ ገ ጉ ጊ ጋ ጌ። ያው እዚህ ላይ ያገኘናት ጌ። ጠ ቤት ደግሞ ስድስተኛ ናት አይደለ? እያነበባችሁ ሄዱ። ጠጡ እያላችሁ እያነባችሁ ስትሄድ ስድስተኛ ላይ ስትደርሱ የራሱ ድምፅ ይመጣል። ምክንያቱም መጻፍ የፈለግነው ጌጥ ከሆነ ጥ የሚለው ፊደል ስንተኛ እንደሚገኝ በዚሁ መልክ ነው የምታገኙት። ቀጣይ የሚሆነው ጥጥ። ለዚህ የሚሆነው ደግሞ በመጀመሪያ ጠ ቤት ስድስተኛ ወሰድን፣ ስድስተኛ ጥ። ከዛ ቀጥለንም ስድስተኛ ጥን የወሰድነው ምክንያቱም ጥጥ ሁለቱም አንድ አይነት ድምፅ ነው ያለው። ስለዚህ ለዚህ የሚያገለግለን የጠ ቤት ስንተኛ ነው? ስድስተኛ ነው ማለት ነው። ስለዚህ ውድ ቤተሰቦች ምን እንድታደርጉ ነው የምፈልገው፣ መጀመሪያ በራሳችሁ ከመጻፋችሁ በፊት ፊደላቶችን ፊታችሁ ላይ ያስቀምጡና መጻፍ የምትፈልጉትን ቃል አውጡ። ከዛ ያኛው ቃል በወደ ፊደል ተንትኑት። ለምሳሌ እዚህ ጋር አሁን ጋዜጣ ብለን ስንጽፍ
ጋ ብለን እናቆማለን። ጋ ስንተኛ እንደሆነ እንፈልገዋለን። ዜ ስንል ደግሞ የዘ ቤት ስንተኛ እንደሆነ፣ ጣ ስንል ደግሞ የጣ ቤት ስንተኛ እንደሆነ ፈልገን መጻፍ አለብን። ከዛ ለሌላ ጊዜ ስታስታውሱ በቀላሉ ታገኙታላችሁ እንጂ በዘፈቀደ አንድ ላይ ከ3 ፊደል ስላለ 3 ፊደል አንድ ላይ አትጻፉ። ከፋፍላችሁ ለመረዳት ሞክሩ። ከዛ ፊደላቶቹ ደግሞ ስንተኛ ላይ እንደሚገኙ 7 ፊደላቶች አሉ አይደለ? አንድ ፊደል ላይ 7 ፊደላቶች አሉ፣ 7 የተለያዩ ድምጽ ያላቸው። እነዛ ድምጾች ለይታችሁ ለማወቅ ደግሞ በዚሁ በቀላሉ መንገድ ይሆንላችኋል ብዬ ይህን ቪዲዮ የሰራላችሁ ለዛ ነው ማለት ነው። እና ለዛሬ እዚህ ላይ ይብቃን። መልካም ቀን ይሆንላችሁ። አመሰግናለሁ።